አረ ተው ኦዲጋርድ ተው፣ አረ ተው ኦዲጋርድ ተው፣ ግን ተው እንዴ! ምን ሆኗል ተጫዋች? እናንተ ሰማችሁ? እስከ ቀጣይ ኖቬምበር ወር ድረስ ይሄ ልጅ ወደ ሜዳ አይመለስም። ቀጣይ ብሔራዊ ቡድን ጨዋታዎች ድረስ ማለት ነው። ከዛ በኋላ ባለውን ወደ ሜዳ ልንመለከተው የምንችለው የሚሉ እንግዲህ አንዳንድ መረጃዎች እየወጡ ነው ጀማው። ይሄ በጣም እኮ ነው የሚያስገርመው። ማን እኔ በኦዲጋርድ እኮ ቀጣይ ከፉልሃም ጋር ለምናደርገው ጨዋታ እንደሚደርስ ነው ውስጥ የሚነግረኝ። በእርግጥ የሜዲካል እንትኑ እስካሁን አላሳወቀም ነበር፣ ግን እንደነበሩ ጭምጭምታዎች ከሆኑ ወይ በፉልሃም ወይ ደግሞ በቀጣዩ ጨዋታ ይሰለፋል የሚል ሀሳብ ነበር። አሁን ግን እንደወጣው ከሆነ ጉዳቱ ሳይራዘምበት አይቀርም እየተባለ ነው ጀማው። ለማንኛውም ጀማው አሳስብም እኮ እኛ አሁን እኮ ጥሩ ተጫዋቾች አምጥተናል። እንደነ ኢዚ አይነት አስገራሚ ልጆች አሉን በሱ ቦታ ላይ። ኢታንም ቀላል ተጫዋች አይደለችም እውነቱን ለመናገር። ግን እኔ በዚህ ተጫዋች መሪነት ዘንድሮ ትልቅ ነገር እናሳካለን የሚል ግምት ነበረኝ። ግን ኦዲ እየሸሸህን ነው፣ እየተኛህ ነው። ይህንን ጠንቅቀህ እወቅ። የምሬን ነው የምላችሁ። ሼር ኮምፒሊንግ አድርጎ አዳርሱለት። ይህንን ጠንቅቀህ እወቅ። እየሸሸህን ነው። ቴንኪው